በጣም የሚያጅበኝ ነገር ቆይ ለምንድን ነው ግን እነዚህ አሰሮቻችን በፊት የጠፋውን እቃ ወይንም የሌለውን እቃኛን የሚጠይቁት አዲስ ስንገባ ስራ? ሁለት ደግሞ ለምንድን ነው በቃ ይሄ እንደዚህ አልተጸዳም፣ ይሄ እንደዚህ አልተስተካከለም የሚሉትን በፊት የተበላሸሸውን እኛን ለምንድን ነው የሚጠይቁን? በዛ ላይ እኛ ላይ ለምንድን ነው ትኩረት የሚያደርጉት? አሰላሙ አሌይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻይናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ስራ ጤና እንዴት ነበር? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ውድና የተከበራችሁ አዲስ መጪዎች ወይም አዲስ የሰው ቤት ገብታችሁ የምትሰሩ ጓደኞቼ የመዳም ቅመሞች ወላሂ እንዳይከፋችሁ ነው። ያኔ በሁላችንም ያለውን ነገር ይመስለኛል እኔ መቼም እንደኔ ከሆነ ማለት ነው። አዲስ ቤታቸው ስንገባ ምንድን ነው የሚያደርጉ? ተጸርቶ የማያውቀውን ያንን በጣም ያታግሉናል። እንደገና ደግሞ በቃ ያኔ አምራቸውን ያጠቁብናል። እናንተ በዚህ ሰዓት ምንድን ነው ማድረግ ያለባቸው? እሽሽ ነው። እሽሽ አያጣላም። ገባቸው አይደለ? ሁሉም ነገር እሽሽ መርሃባ መርሃባ ትሏቸዋላችሁ እስከምትገባባቸው ድረስ ማለት ነው። ከዛ ደግሞ ብዙ መጥፎ ባህሪም ጥሩ ባህሪም ያላቸው ሰዎች አሉ። በእርግጥ ጥሩ ባህሪም ቢኖራቸው ደግሞ ምንም ቢሆን ደግሞ ያኔ አለ እኔ እንደሚያጋጥመኝ አይነት ከሆነ ጥሩ ባህሪ ያላቸውም ስትይ ይገለባበጣሉ። በአንድ ሰከንድ ውስጥ ስንት አይነት ይሆናሉ? 4 5 አይነት ይሆናሉ። እኔ መቼም እንዲያየኋቸው ማለት ነው። ስለዛ በዛ ሰዓት እነሱን ምንድን ነው በጠብ ወይንም በቁጣ ወይንም በኩርፊ አይደለም እነሱ መመለስ ያለባቸው እሽሽና በጥሩ ፈገግታ ነው። እነሱ ባህሪ ይሄ ነው። በእነዚህ ነገሮች እነሱ ጋር መግባባት ትችላላቸው። ሁለት ደግሞ እቃ አለ። አሁን የቤት እቃ አለ አይደለም? ያንን የቤት እቃ ምንድን ነው በፊት የነበሩት እነሱ ጋር ተሰሩ የነበሩት ወይ ይደብቁታል፣ ወይ ተሰብሮ ይጥሉታል፣ ወይም አለቦታው ይረጥሙታል። ያንን እቃ መልሶ የሚጠይቁት ማንን ነው? እኛን ነው የሚጠይቁት። እንግዲህ አዲስ የገባነው ይጠይቃል። ባይዘው እኔ እንኳን ማውቃት አለች። ፈልጊው፣ አንጪው፣ አውጪው የት አድርገሽ ነው ትላታለች ሴትዮዋ ማለት ነው። እሷ እኮ ልጅቷ እኮ ምንም ነገር አታውቅም። ስለዛ ልጅቷ በጣም ትደክማለች። ስቶሪ ውስጥ ገብታ ትፈልጋለች። ስቶሪውን እቃው ሙሉ ታወጣለች። ያንን እቃ ሁሉ ታወጣና ምንድን ታደርጋለች? ፈልጋ 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 ወይ ታገኘዋለች ወይ ታጣዋለች። ለምንድን ነው ወይ ካለ ታገኘዋለች፣ ከሌለው ግን አታገኘውም። ከሌለ ከየት ታገኘዋለች? በፊት ጠፍቷላ፣ ተበላሽቷል፣ ነገሩ የለም ማለት ነው። ከዛ በጣም ይበሳጫሉ፣ ትበሳጫለች፣ ትጣዳለች። ያኔ ሴትዮዋ ልጅቷ ስትመልስላት ሴትዮዋ ትመልሽልኝ እኔ አሰሪሽ ነኝ አንቺ ሰራተኛ ነች ትላለች። በእርግጥ ነውና እኛ ደግሞ መብታችን የምናስከብርበት መንገዶች አሉ ማለት ይሄንን ቀስ ብሎ መግባባት ይቻላል። ይሄ እኮ በፊት የለም ነበረ። ይሄን እኮ እኔ ተርቲብ አላስደረኩም። ይሄን እኮ ቦታ እኔ እኮ አላጸዳሁም ነበር። ይሄ በፊት እንደዚህ ነበረ እና ኢንሻአላህ እያደረ ይስተካከላል። ሁለት ደግሞ ሁልጊዜ እነሱ በቃ እኛ ላይ ጫና ለመፍጠር በሚፈልጉበት ሰዓት እኛ ላይ ጫና መፍጠር በሚፈልጉበት ሰዓት ለእነሱ ዝቅ ብለው ወይም የፍራቻ ስሜት እንዲሰማን ሳይሆን ማድረግ ያለብን ራሳችንን ምንድን ማድረግ ጠንካራ የምናደርገው እኮ እነሱ ጋር በመጋፈጥ አይደለም፣ በጥሩ ስነ ምግባር። ለምን መጥፎን ነገር በጥሩ ስትመልስለት ያ መጥፎ ነገር ጥሩ ሊሆን ይችላል። በምን ጥሩ ሊሆን ይችላል? ሰው እንዴት ነው ያኔ እሱ ሰውየው ባመጣው አይመለስለትም እና ማለት ነው። ለምን ደግነት ከሁሉም የበለጠ ነው። ጥሩነት ለራስ ነው፣ ከሁሉም የበለጠ ነው። ዛሬ ከአንድ ቦታ እንኳን ብንገፋነ ሳይመቸን ቢቀር አንድ ቦታ ብንቀይር ብቻ እንሳለን። ለምን ውስጣችን ጥሩና ንጹህ ከሆነ ማለት ነው። እና በዚህ አይነት ነገሮች እኛ በጣም በቃ ያኔ በጣም የሚቸገሩ ልጆች አሉ። እኔ ከራሴ ጀምሮ ማለት ነው። እኔ ግን ላኪን ማለት ነው ዝም ብዬ የማሳለፍ ችሎታ አለኝ። አሳልፋቸዋለሁ። ለምን ጊዜና ቁዝምዝም ዝቅ ስሉት ያልፋል የሚባል ነገር ስላለ ማለት ነው። ቀስ ብዬ ዝቅ ብዬ እስከሚያልፍልኝ ድረስ እያልኩኝ እንትን እላለሁ። ግን ብዙ ልጆች ይስተካሉ። ያኔ እንደዚህ ሆነን እንደዚህ ሆነን እንደዚህ ሆነን እንደዚህ ሆነን እኔ እንትን አትበሉ። በቃ ከነሱ ፊት እነሱ ጋር ሆናችሁ ክፉ ፊት መጥፎ ፊት አታሳያችሁ በጭራሽ። ስራ እንኳን ለራሱ በደከማችሁ ሰዓት ስራ ሲያዟችሁ በምን መልኩ ነው እነሱ ጋር እንትን ማለት ያለባችሁ? ፈገግ ትላላችሁ አውቃችሁ ማለት ነው። ውስጣችሁን ቢከፋችሁ እና ቢደክማችሁ ፈገግ ትላላችሁ። ፈገግ ስትሉባቸው ምንድን ነው አይ መስራቱን ይፈልጋሉ የምለውን ይዘው ደግሞ ምንድን እነሱ ደግሞ ሼም ይዛቸው እየተኮሳተርሽ የምትሄጂ ከሆንሽ ደክሞኛ ምናምን እየተበሳጨሽ የምትሄጂ ቆይታ አባቷ ግዴታ እኮ እናሰራታለን፣ ግዴታ እንደዚህ ማድረግ አለብሽ ይላሉ። እና እንደዚህ አይነት ባህሪዎች በአረቦቹ ላይ ስላለ
ውድና የተከበራችሁ የመዳም ቅመሞች ይሄንን ባህሪ ማሳየት የለባችሁም። በተረፈው በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።